ትምህርት ነው። ለምን ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ምን ያክል ዋጋ እንደከፈለ የሚታወቀው ሰሞነ ሕማማትን ስናውቅ ስንማር ነው። ካልሆነ ግን ማወቅ አይቻልምና ከዛ አንፃር ለጠቀስ ለማስታወስ ያክል ነው። ከዛ ውጭ እንግዲህ የዛሬው ቀን ሐሙስ ነው። እንግዲህ ሐሙስ ወደ 5 አካባቢ ስያሜ ያላት ነች ማለት ነው። የዛሬዋ ቀን እጅግ በጣም ልዩ ቀን ናት። ብዙ ታምራት የተደረገባት ቀን ነች ማለት ነው። ስለዚህ እሱን አይተን እግዚአብሔር ፈቃድ እንጨርሳለን ማለት ነው። እንግዲህ እዚህ ላይ ሲባል እዚህ ላይ ሲናይ እንግዲህ ጸሎተ ሐሙስ ተብሎ የሚጠራበት ዕለት ነው። ዛሬ እንግዲህ ብዙ ስያሜዎች አሉ። ስያሜዎቹን እናያቸዋለን። እንግዲህ ከስቅለት አንድ ቀን ቀደም ብለን የምናከብረው ነው። ጌታችን በፍጹም ትሕትናውን የገለጠበት ሚስጥረ ቁርባን የተመሰረተበት እንግዲህ መስዋዕተ ሐዲስ መስዋዕተ ኦሪት ተሽሮ መስዋዕተ ሐዲስ የተመሰረተበት ትልቅ የቤተክርስቲያን የራሷ ቤተክርስቲያን የተመሰረተችበት ብዙ ታምር የተደረገበት ታሪክ ነው የያዘችው የዛሬዋ ቀን። ጸሎተ ሐሙስ ሲባል እጅግ በጣም ብዙ ምስጢራትን በውስጧ ያዘለች መሆኗን በደንብ ልናይ ይገባል ማለት ነው። እንግዲህ የሚገርማችሁ ጸሎት ዛሬ ከሰሞነ ሕማማት እንደሚታወቀው ቅዳሴ የለም። ዛሬ ቅዳሴ ይቀደሳል፣ ተቀድሷል። ይህ የሚሆነው የመጀመሪያው ቅዳሴ መቼ ነው የተቀደሰው? መቼ ነው ቅዳሴ የተጀመረው ከተባላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ቅዱስ ለሐዋርያት ያቀረበበት ዕለት ዛሬ ነው። ስለዚህ ጸሎተ ሐሙስ የቅዳሴያችን መጀመሪያ መነሻ ናት። መስዋዕተ ኦሪት የመስዋዕተ ኦሪት ብቻ አይደለም፣ የኦሪት ስርዓት ጭምር የነበረው ያ የእንስሳት የበጉ የምኑ የእንስሳት እንደሚሰዋበት የነበረው ስርዓቱ ጭምር የምኩራቡ የቤተ መቅደሱ ስርዓት ሙሉ በሙሉ የተወገደበት ተወግዶ ክርስቶስ ሥጋና ደም የሚፈተትበት አዲስ ስርዓት የተሰራበት መስዋዕተ ሐዲስ የተመሰረተበት ያ የነበረው የመስዋዕተ ኦሪት ሙሉ በሙሉ የተወገደበት ዕለት ዛሬ ጸሎተ ሐሙስ ብለን የምናከብረው እና ይሄ የሁሉ መነሻ የሆነች ዕለት እንደሆነች በደንብ ልንይዝ ይገባል። ስለዚህ ጥንተ ዕለት ተብላ ቅዳሴ ጸሎተ ቅዳሴ የተጀመረባት ጥንተ ዕለት ተብላ